ዮዮ ተረትን ሰብስክራይብ በማድረግ አዳዲስና ጣፋጭ ተረቶችን ያግኙ። ዮዮ ተረት እናንተ በጣም የወደዳችኋቸውን ታሪኮች በአንድ ላይ ሰብስበን አምጥተንላችኋል። እንደምትወዱት አንጠራጠርም። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ታሪኩን ጀምሩ። አናሊሳና ጭራቁ። ከረጅም ጊዜ በፊት አንድ ሁጎ የተባለ ታታሪ ጭራቅ ነበር። መኖሪያውም አኮንጓንግ ከተማ ረጅም ዋሻ ውስጥ ነው። ሁጎም የስንዴ ማሳም አለው። አትክልትም ሆነ ፍራፍሬ በጓሮ ውስጥ ያበቅላል። ነገር ግን አንድ ችግር ነበረበት። ጓደኞች ቢኖሩኝ ምኞቴ ነበር። የመንደሩ ሰዎች በጣም ይፈሩኛል። አንድ ጊዜ እንኳ ቢያወሩኝ፣ አንድ ጊዜ እንኳ ሕፃናቱ ከኔ ጋር ቢጫወቱ ብሎ አሰበ። ሁሌ እሁድ ሁጎ ሽክ ብሎ ይለብስና ወደ መንደሩ ያቀናል። ነገር ግን በመንደሩ ያሉ ሰዎች በፍርሃት ይፈረጥጣሉ። ሩጡ ሩጡ፣ ጭራቁ እየመጣ ነው፣ ልጆቻችንን ሊወስድብን ነው፣ ከብቶቻችንና ምግቦቻችንን ደግሞ ሊወስድብን እየመጣ ነው። አናሊሳ እየፈጠነች ለመሮጥ ብትሞክርም ክራንቿን ሸራቷት ወደ አንድ ትልቅ ሸለቆ ወደቀች። እንደ ዕድል ሆኖ የወደቀችበት ሸለቆ እንደ ጥጥ የሚመሽ በረዶ ነበረበት። መንገዶች ሁሉ ባዶ ሆኑ። ሰላም ሰዎች፣ እንደምን አደራችሁ? ወደዚህ ውጡ። ምነው ዛሬ መልካም ቀን አይደለም እንዴ? ጓደኝነታችሁን ብቻ ነው የምፈልገው። እባካችሁ አንዴ አውሩኝ። ከጓሮዬ ጥቂት አበቦችን አምጥቼላችኋለሁ። ጭራቁም በባዶ መንገድ ላይ ማውራቱን ቀጠለ። ልክ ጭራቁ መናገር ሲጀምር በሮች መንገጫገጭ ይጀምራሉ። እቃዎችም ከመደርደሪያ ላይ መውደቅ ጀመሩ። እንደ እውነቱ ጭራቁን በጣም ጮክ ብሎ ነው የሚያወራው። ወይ ጉድ! ጭራቁ እያጋሳ ነው። በዚህ ጩኸቱ ጣራውን መገነጣጠሉ እኮ ነው። ጭራቁ በጣም ስለሚጮህ የመንደሪቱ ነዋሪዎች ጆሯቸውን ደፈኑ። ከሁለት ሰዎች በቀር ምን እንደሚል የሰማ አልነበረም። አንደኛዋ አናሊሳ ናት። ምክንያቱም የዛን ቀን ሸለቆ ውስጥ ስለነበረች መስማት ችላ ነበረ። ሌላኛው ደግሞ ነጋዴው ቦልፍ ነው። ነጋዴው ቦልፍ የጆሮ ችግር ስለነበረበት በጣም የጮሁ ድምጾችን መስማት ይችል ነበር። በስተመጨረሻም ሁጎ ወደ ቤቱ ለመመለስ ጉዞ ጀመረ። ምን አለ አንዳቸው እንኳን መጥቶ ቢያወሩኝ? ምን አለ ሕፃናት መጥቶ ጓሮዬ ቢጫወቱ? በጣም እያዘነም ወደ ብቸኛው ዋሻው ቤት ሄደ። ከሰዓታት በኋላም በጭንቀት በተወጠሩ ሰዎች መንገዱ መሞላት ጀመረ። አሁን ሄዷል። ምንድን ነው ያለው? ምናልባት ነጋዴው ቦልፍ ሰምቶት ይሆናል። ከብቶቻችንን መልሶ ወስዶብን ይሆን? አናሊሳ፣ እባካችሁ የልጅ ልጄን አይታችኋታል? ሁሉም የመንደሩ ሰዎች አናሊሳን መፈለግ ጀመሩ። አያቴ ሄነሪ፣ አናሊሳ እዛ ጋ ሸለቆ ውስጥ ናት፣ ፈጥናችሁ ድረሱላት። የመንደሩ ሰዎችም ወዲያውኑ ፈጥነው ከሸለቆ ውስጥ አናሊሳን አወጧት። ከዚያ የመንደሩ ሰዎች በመንደሩ ገበያ ነጋዴው ቦልፍ ሰበሰባቸው። አሁንስ በጣም በዝቷል፣ ጨክኗል ይሄ አውሬ። ከ50 በላይ ኩንታል ስንዴ፣ 60 ዶሮና 10 በጎችን ለሮብ ማታ ከዋሻዬ በር ላይ ካላስቀመጣችሁ ልጆቻችሁን ወስዳለሁ ብሏል። ለአመል እንኳን የሚቀመስ የለንም፣ ልጆቻችን የምናበላው ጭምር። ይህኛው በጋ በጣም ረጅም ነው የሚሆነው። አይ ምን የተረገመ እድል ነው እንዴ! ይህን ሁሉ መስጠትም አንችልም። አያቴ ቦልፍ እየዋሸ ነው። ጭራቁ ጭራሽ እንዲህ አልተናገረም። እሱ ጓደኞች እንድንሆን ብቻ ነው የሚፈልገው። በደንብ ነው የሰማሁት። ከዚያም አናሊሳና አያቷ ወደ ከተማዋ ሹም ቤት አመሩ። ጥቂት የመንደሯ ነዋሪዎችም ተከትለዋል። ጭራቁ ያለው ነገር ቢኖር ጓደኝነት እንደሚፈልግ ብቻ ነው። ነጋዴው ቦልፍ ዋሽቶናል። አናሊሳ በደንብ ሰምተዋለች። እንደሚመስለኝ ነጋዴው ቦልፍ እኛን እየዋሸን ነው። አዎ ጭራቁ መጣ። ከዛ በኋላ ግን እያዘነና እየተከፋ ሄደ። ጊዜ አበቦችን ያመጣልናል ወይም ፍራፍሬዎችን ያመጣልናል። በመንደራችን ያለ አንዳች ነገር ነክቶም አያውቅም። ልጆቻችን እኮ እየተራቡ ነው። በየሳምንቱ ነጋዴው ቦልፍ ምግባችንን ይወስድብናል። ሰዎች ትዕግስት ይኑረን። በዚህ ሳምንት ስንዴ፣ ዶሮችንና በግ እንሰጣለን። ከዛ ተደብቀን ምን እንደሚከናወን እናያለን። ከዛ ነጋዴው ቦልፍ በዘረፈው ነገር ደስ ተሰኘ። ነገር ግን ሰዎች ከጀርባው ተደብቀው እንደሚያዩት አላወቀም ነበር። አሃ ቄል ናቸው እኮ የመንደሩ ሰዎች። እኔ አሁን በሀብት ላይ ሀብት መጨመር ነው። አንተ ልጅ በላውን ሂድ፣ አቅራቢያችን ለሚገኝ የከተማ ገበያ ሸጠህና ብሩንም አምጣልኝ። በል አሁኑን ሂድ፣ ጨለምለም ብሏል። ጠዋት ገበያ ትደርሳለህ። ከዚያም ነጋዴው ቦልፍና ግብረ አበሮቹ ታሰሩ። ነጋዴው ቦልፍ በራስህ በጣም እፈር፣ እስራትም ይጠብቀሃል። ብርህም ቢሆን ለእያንዳንዱ ነዋሪዎች ይከፋፈላል። በቀጣዩ እሁድም
እዛ ጋር አያቴ፣ አዲሱ ጓደኛችን እየመጣ ነው። ሁጎ በሮቹ ክፍት ሆኖ ስላገኛቸው በጣም ደስ አለው። ፎቅ ላይ ወዳለችው ትንሽዬ ልጅም መሄድ ጀመረ። ሰላም ጓደኛዬ፣ አናሊሳ እባላለሁ። እነዚህ ላንተ ናቸው እና እባክህ ቀስ ብለህ ማውራት ትችላለህ? ከዛ በደንብ አንተን መስማት እንችላለን። ሁጎም ስጦታዎችን አበረከተላት። በቻለው መጠንም ድምፁን ዝቅ አደረገ። ሰላም አናሊሳ፣ ሁጎ እባላለሁ። በጣም ደስ ብሎኛል። ጓደኛዬም ስለሆንሽ በጣም አመሰግናለሁ። ጥቂት ለውዝና ዘቢብ ለአንቺና ለጓደኞችሽ አምጥቻለሁ። በጓሮዬ ነው ያበቀልኳቸው። በመጨረሻም የመንደሩ ሰዎች መውጣት ጀመሩ። ምንም አልፈሩትም ነበረ። ሁጎ ሁጎ ጓደኛችን፣ ሁጎ ሁጎ። በዚያ ቀን ከሰዓትም እና እሺ ምን አለች? ደሃው ልጅ ረዳቸው? ቀኑ ለሁጎ በጣም የተለየ ነበር፣ ለመንደሩ ነዋሪዎችም ጭምር። ከዚያ በኋላ እስከ መጨረሻው ደስተኛ ሆነ። ቀጣዩ ታሪክ ደግሞ የሐምሊኑ ባለዋሽንት ይሰኛል። በታሪኩ እንደምትዝናኑ አልጠራጠርም። ሰብስክራይብ ማድረግ እንዳይረሳ። ከረጅም ዓመታት በፊት ሐምሊን የምትባል ትንሽዬ ከተማ ነበረች። ከተማይቱ የምትገኘው ጀርመን ወንዝ ዳርቻ ነበር። የተረጋጋችና የምታስደስት ከተማ ነበረች። ግን ከ50 ዓመት በፊት የከተማዋ ነዋሪዎች ሐምሊንን ቆሻሻ አድርገዋት ነበር። ቆሻሻቸውንም በመንገድ ላይ ከቤታቸው ውጪ በሄዱበት ሁሉ መጣል ጀመሩ። ይህንን ድርጊት የከተማው ከንቲባ ከቁብ አልቆጠረውም ነበር። በስተመጨረሻም ከተማይቱ በአይጦች ተሞላች። በዚህ የተነሳ የከተማይቱ ነዋሪዎች በበሽታ ይሰቃዩ ነበር። አይጦቹ በከተማይቱ በየትኛውም ስፍራ ነበሩ። ጨቅላ ሕፃናትንም ይነክሱ ነበረ። በዕቃ የተቀመጠ አይብም ይበሉ ነበር። ተከድኖ የተቀመጠ አሳም አይምሩም ነበር። ቤታቸውንም በጫማና በባርኔጣ ላይ መስርተው ነበር። ሰዎችም በተሰበሰቡበት ቦታ ያለ ፍርሃት በጩኸታቸው የሰዎችን ንግግር ይበጠብጡም ነበር። ተሰቃየን እኮ ተሰቃየን። እነዚህ አይጦች እኮ አሰቃዩን። እንደው የከተማይቱ ነዋሪዎች ተሰብስበው መፍትሄ እንዲሰጣቸው ከንቲባው ጋር ሄዱ። አይጦች ይወገዱልን፣ ተማረናል። አይጦች ይወገዱልን፣ ተሳቀቅን እኮ እንዴ! ይወገዱልን፣ አይጦች ይወገዱ። ከንቲባውም የነዋሪዎቹን ጩኸት ሰምቶ ወደ እነሱ መጣ። ምን ሆናችሁ ነው? በተቻለ ፍጥነት አይጦች ላይ እርምጃ እንዲወሰድ እንፈልጋለን። ሆነ ግን አንተ ላይ እናምጻለን። እሺ፣ ተሰብስበን መፍትሄ እንፈልጋለን። ትንሽ ጊዜ ስጡን። ነዋሪዎቹም የከንቲባውን ቃል ተቀበሉ። ከንቲባውም የምክር ቤቱን አባላት ስብሰባ ጠራ። ረጅም ውይይትና ክርክር ቢያደርጉም መፍትሄ ግን ማግኘት አልቻሉም ነበረ። በድንገት የምክር ቤቱ በር ተንኳኳ። ይግቡ። አንድ ሰውም ወደ ክፍሉ ገባ። እንግዳ የሆነ አለባበስ የለበሰ ማናቸውም አይተውት የማያውቁት ሰው ገባ። ሰውየውም ረጅምና ያልተለመደ ካፖርት ለብሶ ነበር። ካፖርቱም ግማሽ ቀይና ግማሽ ቢጫ ነበር። ሰውየውም ቀጭንና ረጅም ነበር። ጣቶቹን የያዘ ዋሽንት ላይ ከፍና ዝቅ ይሉ ነበር። ሰውዬ ከሰርከስ አምልጦ ነው እንደ መጣው። በዚህ ንግግር ተሰብሳቢዎቹ በሙሉ በሳቅ ተንከተከቱ። ሰዎች ባለ ዋሽንት ብለው ይጠሩኛል። በምድር ላይ ያሉ ፍጥረታትን ወደ እኔ ስቦ የሚያመጣ ጥበብ አለኝ። የትኛውን ፍጥረት ቢሆን ተሳቢ፣ ተራማጅም ሆነ በራሪ የመሳብ ጥበቤን ተጠቅሜ የሚጎዱ ነገሮችን ቢሆን እጠራለሁ። ልክ እንደ ፍልፈል፣ እንደ ጉርጥ፣ እንደ እንሽላሊትና እንደ አይጦችን። አይጦችን መጥራት ትችላለህ? እንደምጠራ እንዴት ልናምነህ እንችላለን? አፍሪካ ውስጥ የምትገኝ ከተማን ከትልቅ የትንኝ መንጋ ነፃ አውጥቻታለሁ። እንዲሁም በኤዥያ ከተማ የሚኖሩ ሰዎችን ደግሞ ከሌሊት ወፍ አድኛለሁ። በዚህ ስራዬ ዓለምን በሙሉ ዞሬያለሁ። ብዙ ሰዎችንም ከአስፈሪ ፍጥረታት አድኛለሁ። እንደዛ ከሆነ እኛንም ከነዚህ አይጦች ነፃ አድርጋ አሳየን። እሺ ጌታዬ፣ ለሱ ብዙ ወርቆችን ክፍያ ትሰጡኝ አላችሁ። በሚገባ የጠየቀውን በሙሉ። እናንተስ ምን ትላላችሁ? ምክር ቤቱ አባላትም በውሳኔው ተስማሙ። ስራህን አሁን መጀመር ትችላለህ። ዋሽንት ነፊውን ፈገግ እያለ ከአዳራሹ ወጥቶ ወደ መንገድ ዳር ሄደ። በፍጥነትም ዋሽንቱን ከኪሱ ስቦ አወጣ።
3 የተለያዩ ዜማዎችንም መንፋት ጀመረ። ልክ እንደ አስማት ሁሉም አይጦች ከየቤቱ መውጣት ጀመሩ። ከኮፍያ ከጫማ ውስጥ ወጡ። ሲበሉ የነበረውንም ምግብ ትተው ግራጫ አይጦች፣ ነጭ አይጦች፣ ቡኒ አይጦች እየተሯሯጡ ወደ መንገድ ወጡ። ሁሉም አይጦች ዋሽንት ነፊውን ይከተሉ ጀመር። ወንዝ እስኪደርሱ ድረስ በሰልፍ መጓዛቸውን ቀጠሉ። ባዩት ነገርም የከተማው ነዋሪዎች ደስ አላቸው። ይህንን ጉድ አይናቸውንና አፋቸውን ከፍተው ያዩ ነበር። ዋሽንት ነፊውም ዋሽንቱን እየነፋ ወንዙን መሃል የሚገኝ ድንጋይ ላይ ዘሎ ወጣ። አይጦቹም እየዘለሉ ውሃ ውስጥ መውደቅ ጀመሩ። ወደ ውሃ መግባታቸውንም አያውቁም ነበር። ከቆይታ በኋላ ሁሉም አይጦች ወደ ውሃ ውስጥ ገቡ። ከተማይቱም ከአይጥ ነፃ ወጣች። ባለዋሽንቱም ክፍያውን ለመቀበል ወደ ከንቲባው አመራ። ጨርሻለሁ። አሁን ተራው አንተ ቃልህን የምትጠብቅበት ነው። ክፍያዬን ስጠኝ። የሰራኸው ስራ ግሩም ነው፣ ግን የጠየቅከው ክፍያ ለዚህ ትንሽ ስራ ብዙ ነው። ይህን ሁሉ ብር በአንድ ቀን መክፈል በጣም ትልቅ ነው። ቃልህን አጥፈሃል። ከፈለክ ጥቂት ወርቆችን ልከፍልህ እችላለሁ። ለዚህች ለሰራሃት ስራ ከበቂ በላይ ነው። ሰራህ ምን እንደማደርግ ታያለህ። እንዳንተ አይነት ተራ ዋሽንት ነፊ ምንም ማድረግ አይችልም። ወይ ብሩን ውሰድ ወይ ከተማውን ለቀህ ውጣ። ዋሽንት ነፊውም አዳራሹን ለቆ ወጣ። ወደ መንገድ ዳርም ሄዶ ዋሽንቱን በድጋሚ ላጥ አድርጎ አወጣት። ወደ አፉም አስጠግቶ መንፋቱን ቀጠለ። በአሁኑ ግን ሲነፋ ዜማው የተለየ ነበር። አንድ በአንድም ከተማይቱ ውስጥ ያሉ ህፃናት በሙዚቃው ተሳቡ። ዋሽንት ነፊው መሄድ ሲጀምር ልጆቹም ይከተሉት ጀመር። ቤተሰቦቻቸውና የከተማው ጠባቂዎች በሙዚቃው ፈዘው ነበር። መንቀሳቀስም አልቻሉም ነበር። ዋው! ዋሽንት ነፊውም ድልድዩን አቋርጦ ወደ አንድ ግዙፍ ተራራ አመራ። ከተራራው ስር እንደደረሰ በተራራው ላይ የሚገኝ ምስጢራዊ ዋሻ ተከፈተ። ባለዋሽንቱም ዋሽንቱን እየነፋ ወደ ውስጥ ገባ። ልጆቹም ተከተሉት። በሩም ከኋላቸው ተዘጋ። አንድ ልጅ ብቻ ከዋሻው መግቢያ በር ላይ ቀረ። ልጁም አካል ጉዳተኛ ስለነበር በሩ ከመዘጋቱ በፊት ሊደርስ አልቻለም። ዜማው እንደቆመ የልጆቹ ቤተሰቦች ከፈዘዙበት ነቅተው ወደ ተራራው ሮጡ። ሲደርሱም ከአንድ ልጅ በቀር ምንም ልጅ አላገኙም ነበር። ሌሎቹ ህፃናትም የት እንዳሉ ልጁን ጠየቁ። ዋሻው ገቡ። እኔም ከመድረሴ በፊት የዋሻው በር ተዘጋ። ለምንድን ነው ግን እናንተ የተከተላችሁት? ዜማው የሚያስደስት ቦታ እንደሚወስደን ቃል ገብቶልን ነበረ። ቸኮሌት፣ ብስኩት፣ ኩኪስ የሚበቅልበት ዛፍ አለ ብሎ ነግሮን ነበረ። ለእኔ ራሱ በእግሮችህ ወደምትራመድበት ቦታ ነው መወስድ ብሎ ነግሮኝ ነበረ። ግን ድንገት ሙዚቃው አቆመ እና ስነቃ ራሴን ከተራራው ፊት ለፊት አገኘሁት። የህፃናቱ ወላጆችም በጣም አዘኑ። ስለ ልጆቻቸውም አለቀሱ። ነገር ግን ማልቀሳቸው ምንም ጥቅም አልነበረውም። ከንቲባውንም ጠርተው ለተፈጠረው ነገር በሙሉ እሱን ጥፋተኛ አደረጉት። እኔም እኮ ልጄን አጥቻለሁ። ከንቲባውም ወደ ዋሻው ጠጋ ብሎ ለሰራው ስህተት ይቅርታ አድርግልኝ፣ ቃል የገባሁትንም ክፍያ ይዤ መጥቻለሁ። እባክህ ልጆቻችንን መልስልን። ዋሽንት ነፊውም ከተራራው ጀርባ ላጥ ብሎ ወጣ። ዋሽንት ነፊውን ስላዩትም የልጆቹ ቤተሰቦች ደስ አላቸው። ስለተመለስክ ደስ ብሎናል። ልጆቻችንስ የት አሉ ታዲያ? ሁሉም ደስተኛ እና ደህና ናቸው። ቃል የገባኸው ከተሟላ ልጆቻችሁን እመልሳለሁ። ከንቲባውም ቃል የገባውን ሰጠው። ወዲያውኑ የዋሻው በር ወለል ብሎ ተከፈተ። ልጆቹም እየሮጡ ወደ ቤተሰቦቻቸው እቅፍ ገቡ። ነፊው በከተማይቱ ስም አመሰግንሃለሁ። ከተማችንንም ከአይጦች ስለታደካት እናም ልጆቻችንን መልሰ ስለሰጠህን ለወደፊቱም ቃሌን አላጥፍም። ወደፊትም ልጆቻችሁን ታጣላችሁ፣ አይጦችም ተመልሰው ይመጣሉ። ለምን እንዴ? ለምን? ከተማችሁ እጅግ በጣም ቆሻሻ ናት። ይህ ደግሞ ነፍሳትንና አይጦችን ይጠራል። በዚህም የተነሳ በሽታ ይስፋፋል፣ እናም ልጆቻችሁም ይታመማሉ። ለዚህ ነው ልጆቻችሁን ታጣላችሁ ያልኳችሁ። እኔ የዚህ ከተማ ከንቲባ ነኝ። ከተማዋን ጽዱ ለማድረግ ኃላፊነቱንም እኔ ወስዳለሁ። ቆሻሻ በቆሻሻ መጣያ ውስጥ ብቻ እንጥላለን።
ከተማችንንም ከአይጦችና ከበሽታ ነፃ ለማድረግ የተቻለን ሁሉ እናደርጋለን። ትክክል ነው። በሉ ሰላም ሆኖ። ዋሽንግተን ነፊውም ከተማዋን ለቆ ሄደ። እናም የሐምሊን ከተማም ከ50 ዓመት በፊት ንጹህ እንደነበረችው ንጹህ ሆነች። ነዋሪዎቹም በደስታ መኖር ጀመሩ። ተራ ታሪኩን እንደተዝናናችሁበትና እንደወደዳችሁት አልጠራጠርም። ልክ እንደዚህ አይነት ተወዳጅ የታሪክ ስብስቦችን እንዳቀርብላችሁ ከፈለጋችሁ ኮሜንት ሴክሽን ላይ ጻፉልኝ። ቻው።